የማንቸስተር ዩናይትድ ጊዜያዊ አሰልጣኝ የሆነው ዳረን ፍሌቸር ማንቸስተር ዩናይትድ እሁድ ዕለት ከብራይተን ጋር ከሚያደርገው ሶስተኛ ዙር የኤፍኤ ካፕ ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። እኔም እንደሚከተለው አቀርብላችኋለሁ። ላይክ፣ ፎሎ፣ ሼር እያደረጋችሁ አብራችሁን ቆዩ። ፍሌቸርም ስለ ማንቸስተር ዩናይትድ የቡድን ስብስብ በተጠየቀበትም ሰዓት ከበርንሌ ጋር ከነበረው ጨዋታ ጋር ተመሳሳይ ነው የሚሆነው። ፍሌቸርም ስለ ሃሪ ማጓየር ከጉዳት መመለስ እንዲህ ሲል ተደምጧል። በተወሰነ ጊዜ ከሜዳ ርቆ ቆይቷል። ተጫዋቹ ከረጅም ጊዜ ጉዳት ሲመለሱ የሚሰጣቸው ጊዜ የተወሰነ ሊሆን ይገባል፣ ምክንያቱም ደግሞ ጥንቃቄ ማድረግ ይኖርብናል ሲል ተደምጧል። ዳረን ፍሌቸርም ስለ ወደፊት ቆይታው ከሰር ጂም ራትክሊፍ ጋር ተነጋግሮ እንደሆነ ሲጠየቅም አልተነጋገርኩም፣ በዚህ ሰዓት የተነጋገርኩት ከኦማር ቤራዳና ከዊልኮክስ ጋር ብቻ ነው። አሁን ላይ የኔ ትኩረት በተሰጠኝ ስራ ላይ ነው። ስለ ወደፊት ቆይቴ ምንም ንግግር አላደረግንም። እነዚህ ሁለት ጨዋታዎች እንድመራ ሙሉ ኃላፊነት ተሰጥቶኛል። የራሴን ውሳኔዎች መወሰን፣ ቡድኑን መምራትና ማዘጋጀት ነው የኔ ኃላፊነት ነው ሲል ተደምጧል። ቤንጃሚን ሴስኮ የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች በመባል ተመርጧል። በትላንትናው ዕለት በአፍሪካ ዋንጫ የሩብ ፍጻሜ ጨዋታ ላይ ካሜሮን በሞሮኮ 2-0 መሸነፏን ተከትሎ ብራያን ምቤሞ ወደ ማንቸስተር የሚመለስ ይሆናል። ለቀጣዩም የደርቢ ጨዋታ ይደርሳል ተብሎ ይጠበቃል።